እድል ስለተሰጠኝ አመሰግናለሁ። በመጀመሪያ እግዚአብሔርን አመሰግናለሁ። እየተሸከመ በምሕረቱ አምላኬን 25 ዓመት በቤቱ ስላኖረኝ ስለ ወንድሜ ስለሰጠኝ አመሰግናለሁ። ስለ ልጆቼ አመሰግናለሁ። ጌታ ኢየሱስ ስም ይባረክ። በመቀጠል እናንተን ኢየሱስ ይባርክ። ይህን ያዘጋጃችሁት ልጆቼ ተባረኩ። በጣም አመሰግናለሁ። ኢየሱስ ይባርካችሁ። ተባረኩ ይላል። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። ምክንያቱም እኛ በእኛ ጥረት በእኛ ኃይል በእኛ ብርታት ሳይሆን 25 ዓመት ሙሉ ከተጋባን ማለት ነው። ትዳር ቀላል አይደለም፣ ወጣ ውረድ አለው። በመውጣትም በመውረድም ተሸክሞን ልጆቻችን ሰጥቶን ሁለት ሆነን ተገናኘን። ነገር ግን ብዙ ልጆችን ሰጥቶን ብቻችን ወጥተን አሁን ባለ 2 ክፍል ሰራዊት ሆነናል። ትልቅ ቤተሰብ ሆነናል። ስለዚህም አምላካችን እግዚአብሔርን በጣም እናመሰግናለን። ልጆቻችንን ደስ በሚል ሁኔታ ምንም ሳያሳጣን እያስተማርን እዚያ ደርሰናል። አሁንም እዚያ ደረሰን፣ እስከ መጨረሻው ያደርሰናል፣ ያስጨርሰናል እናምናለን። ልጆቻችንን በያሉበት ጌታ ኢየሱስ እንዲጠብቅልን እንጸልያለን። በቤቱም ያላችሁትንም እግዚአብሔር እንዲያሳድግልን። ምክንያቱም እኛ ይሄንን 25ኛው ዓመታችን አስበነው አይደለም፣ ነገር ግን በእናንተ ልብ ውስጥ ተቀምጦ እናንተ አስባችሁ ይሄን ቀን እንድናስታውሰውም ስላደረጋችሁን ጌታ ኢየሱስ ይባርካችሁ፣ ያሳድጋችሁ። ነገም ከነገም ደግሞ እግዚአብሔር የምንፈልገው ደረጃ ያደርሰናል፣ ያደርሳችኋል። ስለዚህ ቀን ያደረሰንን ታላቁን አምላካችን እግዚአብሔርን እናመሰግናለን። እስከ መጨረሻው ድረስ እንዲሸከመን በቤቱ እንድንኖር ለመንግስቱም እንዲያበቃን እንለምናለን፣ እንመኛለን። እግዚአብሔር ደግሞ አይተወንም፣ አይጥለንም እስከ ሽምግልና ድረስ እኔ ነኝ እስከ ሽበትም እሸከማቸዋለሁ ያለን አምላክ ከኛ ጋር ነው።